ኢንተርቪው ላይ እንደዚህ ሆናችሁ እንዳትቀመጡ። እጃችሁን ጠረጴዛ ስር ከታችሁ እንደዚህ ከትከሻችሁ ጎብጣችሁ እንደዚህ ብላችሁ አትቀመጡ። ዶንት sit up straight። ቀጥ ብላችሁ ተቀመጡ። እጃችሁን ጠረጴዛ ላይ whether it is online video call ላይ ቢሆንም ፊት ለፊትም እያወራን ከሆነም hands on the table፣ hands on your knees ሳይሆን hands on the table እንዳረሱት። ኦኬ ከዛ በኋላ ቀና ብላችሁ ተቀመጣላችሁ። you talk with your hands as much as you know naturally ለእናንተ እንደሚመጣው ያህል። አሁን እኔ ለምሳሌ በጣም በእጅ ያወራለሁ doesn't mean you have to do it፣ ግን naturally እንደሚመጣላችሁ እጃችሁ የምትጠቀሙ ከሆነ don't be afraid to use it። ቀና ብላችሁ ተቀመጡ። እጃችሁን ጠረጴዛ ስር ከታችሁ እግዚኦ ማርና ክርስቶስ እያላችሁ ነው። እኔ አልገባኝም። ምን እያደረጋችሁ ነው? ወይስ ካርድ ሸፍል እያደረጋችሁ ነው? እዚህ ስር እንጀራ በወጥ ልንጫወት ነው? ምን እያደረግን ነው? anyway you guys all I want to say is posture matter ያደርጋል። ሁሉ ጊዜም you act confidently ቀና ብላችሁ at the same time ቲሸርት እንደዚህ ለብሳችሁ እንዳትወጡ። ኦኬ ኢንተርቪው ከሆነ like ሸሚዝ መልበስ አለባችሁ። ጸጉራችሁን መቆረጥ አለባችሁ። ወንዶች ከሆናችሁ ሴቶች ከሆናችሁ you have to ጸጉራችሁን በደንብ አድርጋችሁ ማስተካከል አለባችሁ። however that comes, whatever form that comes in, straight መሆን የለበትም። ነገር ግን we have to have it properly በደንብ ተስተካክሎ። I hope this makes sense። ይሄን የምነግራችሁ ነገር ሁሌ ማውራው እንደዚህ አድርጉ ለኢንተርቪው እንደዚህ ብላችሁ መልሱ እንደዚህ ብላችሁ ፕራክቲስ አድርጉ ላለው ግን ባዲ ላንጉጅን አውርቼው አላውቅምና make sure body language-አችሁ የምታወሩትን ነገር ማች ማድረጉን because ሰዎች የሚያዩትን ነው የሚሰሙት። ኦኬ 90% የምናየውን ነው የምንሰማው። so እኔ እንደዚህ ብዬ I worked at as a director of finance ብል ማንም አያምነኝም። ገባችሁ? you see the difference? That's all I wanted to say. You guys follow ማታረጉኝ ከሆነ follow, like, share አድርጉት ለሌላ ሰው because ይረዳል። at the same time YouTube ላይ subscribe አድርጉ። YouTube link in my bio እዚህ ጋር ግቡና YouTube የሚል አለ፣ subscribe አድርጉ። see you on another one. Bye.